በዛሬው ቪዲዮ እንዴት በቀላሉ ድምጻችሁን ብቻ በመጠቀም ስልካችሁን ማዘዝ እንደምትችሉ አሳያችኋለሁ ማለት ነው። ኦፕን ዩቲዩብ፣ ስክሮል ዳውን፣ ጎ ሆም። እንግዲህ ዛሬ የማሳያችሁ ነገር በሁላችሁም ስልክ ላይ ይሰራል ማለት ነው። ምክንያቱም ደግሞ አፕሊኬሽን አውርደን ነው ማለት ነው ይህንን ነገር አክቲቬት የምናደርገው ማለት ነው። ስለዚህ ለሳምሰንግ ተጠቃሚ ወይም ደግሞ ለአይፎን ተጠቃሚ ስፔሲፊክ ተደርጎ የተሰራ ቪዲዮ ሳይሆን ለሁላችሁም የሚሆን ገራሚ ቲፕ ነው ማለት ነው። እንግዲህ አሁን እንዴት አፕሊኬሽኑን እንደምታወርዱና እንደዚሁም ደግሞ ስልካችሁ ላይ እንዴት አክቲቬት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ ማለት ነው። እንግዲህ በመጀመሪያ ደረጃነት አፕሊኬሽኑን ለማውረድ እንግዲህ ወደ ፕሌይ ስቶራችሁ ትገባላችሁ ማለት ነው። ወደ ፕሌይ ስቶራችሁ ከገባችሁ በኋላ እንግዲህ የሰርች ባሩ ላይ ምን ብላችሁ ሰርች ታደርጋላችሁ መሰላችሁ? ቮይስ አክሰስ ብላችሁ ሰርች ታደርጋላችሁ ማለት ነው። ቮይስ አክሰስ ብላችሁ ሰርች ስታደርጉ ጋር ቮይስ አክሰስ የሚል አፕሊኬሽን ይመጣላችኋል ማለት ነው። ስለዚህ እሱን ኢንስታል ታደርጉታላችሁ ማለት ነው። ከዛን ኢንስታል እስከሚያደርግ ትንሽ ትጠብቁታላችሁ ማለት ነው። እንግዲህ አፕሊኬሽኑን ካወረዳችሁት በኋላ ኦፕን አድርጋችሁ ወደ አፕሊኬሽኑ ትገባላችሁ ማለት ነው። ከዛ በኋላ እንግዲህ በዚህ መልክ ተርን ኦን ቮይስ አክሰስ የሚል ነገር ያመጣላችኋል ማለት ነው። እንግዲህ አሁን ምን መሰላችሁ የሚጠይቃችሁ ለዚህ አፕሊኬሽን ፐርሚሽን እንድትፈቅዱለት ወይም ደግሞ ስልካችሁን እንዲቆጣጠር እንድትፈቅዱለት ነው የሚጠይቃችሁ ማለት ነው። ስለዚህ ኦኬ የሚለውን ትጫናላችሁ ማለት ነው። ከዛ በኋላ እንግዲህ በዚህ መልክ ወደዚህ ሴቲንግ ያስገባችኋል ማለት ነው። እንግዲህ እዚህ ሴቲንግ ላይ ለዚህ አፕሊኬሽን ፐርሚሽን ትሰጡታላችሁ ማለት ነው። ስለዚህ ኢንስታልድ አፕስ የሚለውን ትናኩታላችሁ ማለት ነው። አፕሊኬሽኑ ስም ያለበት ቮይስ አክሰስ የሚለውን ትነኩታላችሁ ማለት ነው። እሱን ከነካችሁ በኋላ እንግዲህ በዚህ መልክ ሲመጣላችሁ ቮይስ አክሰስ የሚለውን ኦፍ የነበረውን ፐርሚሽን ኦን ታደርጉለታላችሁ ማለት ነው። አሎ የሚለውን ትጫናላችሁ ማለት ነው። አግሪ የሚለውን ትነኩታላችሁ ማለት ነው። ስታርት ሊሲኒንግ በተን የሚለውን ኦን ታደርጉታላችሁ ማለት ነው። ከዛ በኋላ እንግዲህ ደን የሚለውን ትነኩታላችሁ ማለት ነው። ከዛን እንግዲህ ወደ ታች ዝቅ ዝቅ ታደርጉታላችሁ። ከዛን በዚህ መልክ አይነት ሊስት ያመጣላችኋል ማለት ነው። ስለዚህ እናንተ መጀመሪያ ላይ ያለውን ሊስን ፎር ኮማንድ ዌንኤቨር ማይ ስክሪን ኦን የሚለውን ትነኩታላችሁ ማለት ነው። እንግዲህ ይሄንን ነገር ክሊክ ካደረጋችሁ ወይም ደግሞ ይሄንን ከፈቀዳችሁለት ምን መሰላችሁ የሚያደርግላችሁ ስልካችሁን በድምጻችሁ የምታይዙት ስልካችሁ ኦን እስካለ ወይም ደግሞ ስልካችሁ ክፍት እስከሆነ ድረስ በድምጻችሁ ስልካችሁ ማዘዝ ትችላላችሁ ማለት ነው። ስለዚህ እሱን ትመርጡታላችሁ ማለት ነው። ከዛ በኋላ እንግዲህ ኮንቲኒው የሚለውን ትነኩታላችሁ ማለት ነው። ከዛ በኋላ እንግዲህ በዚህ መልክ ሲመጣላችሁ while using this app የሚለውን ትነኩታላችሁ ማለት ነው። ከዛ በኋላ እንግዲህ ኮንቲኒው የሚለውን ትነኩታላችሁ ማለት ነው። ከዛ ድጋሚ ኮንቲኒው የሚለውን ትነኩታላችሁ። ከዛ አሁንም ድጋሚ ኮንቲኒው የሚለውን ትነኩታላችሁ። ከዛ አሎ የሚለውን ትነኩታላችሁ ማለት ነው። ከዛ በኋላ ድጋሚ ኮንቲኒው የሚለውን ትነኩታላችሁ። ከዛ ድጋሚ ኮንቲኒው የሚለውን ትነኩታላችሁ። አሁንም ድጋሚ ኮንቲኒው የሚለውን ትነኩትና ፊኒሽ የሚለውን ትነኩታላችሁ ማለት ነው። እንግዲህ አሁን ጨርሳችኋል ማለት ነው። ስለዚህ አሁን ወደ ሆም ስክሪናችሁ ትመለሳላችሁ ማለት ነው። ከዛ እዚች ጋር እንደምትመለከቱት የሆነች በተን አደረግቶላችኋል ማለት ነው ሆም ስክሪናችሁ ላይ ማለት ነው። ስለዚህ በተን ትነኳታላችሁ ማለት ነው። እሷን ከነካችሁ በኋላ እንግዲህ የፈለጋችሁትን ታዘውታላችሁ ማለት ነው። ኦፕን ዩቲዩብ፣ scroll down, go to home, open gallery, go back, show notification. የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር ማለት ነው። የዛሬው ቪዲዮ እንግዲህ 100% እንደተጠቀማችሁ አልጠራጠርም ማለት ነው። ስለዚህ የዛሬው ቪዲዮ ትንሽም ቢሆን ካስተማራችሁ ቻናሉን ሰብስክራይብ እንደዚሁም ደግሞ ቪዲዮ ላይክ በማድረግ አበረታቱኝ ማለት ነው። ቀጣይም እንግዲህ በአዲስ መረጃ እንገናኛለን ማለት ነው።